ኢየሱስን ይዛችሁ ከሙታን ድል አድርጎ የተነሳው መቃብሩን ፈንቅሎ የተነሳው ሞት ሆይ መውጊያ የታለ ሲኦል ሆይ ድል መንሳት የታለ ያለውን ኢየሱስን ይዛችሁ እንደነይነት ባለአም አይነቶችን ዘንድሮ በተሰጣው ስልጣን ትገለብጣላችሁ። የሞዓብ ንጉስ እስራኤላውያን ከግብጽ ከወጡ በኋላ ሜዳ ላይ ያገኛቸው ይላል። ተራሮች ዙሪያ ላይ ሰፍሮ እስራኤላውያን ለራሳቸው ተንከራተው ምድረባዳ እየሄዱ በምድረባዳ በተቀመጡበት ቦታ መጥቶ ባሊያቅ የሚባል የሞዓብ ንጉስ መጥቶ እስራኤላውያን አዩ። ባየ ጊዜ ፊታቸው ያስፈራል። ተሰብስቦ ያሉበት ስፍራ ያስፈራል። በጣም በፍርሃት ተሞላ። ጉዴ ፈላለ። እነዚህ ሰዎች ባሊያም ጋር ሄደው የለመለመ ሳር በሬ እንደሚጨርስ ሊጨርሱ መጥተዋል። ወዮ ጠፍቻለሁ፣ የምትፈልገውን መስዋዕት ላንተ እሰጣለሁ፣ የምትፈልገውን ወርቅ እሰጣለሁ፣ ብር እሰጣለሁ፣ የምትፈልገው መሰዊያ ላይ በሬዎችን እሰዋለሁ፣ በጎችን እሰዋለሁ፣ ብቻ አንተ ከረገምክ እርጉም ይሆናሉ፣ ይጠፋሉ። እነዚህ ሰዎችን በምንም ታምር አድርጋ እንድታጠፋቸው ፈልጋለሁ። እስራኤላውያን የሚባለው ፊታቸውን ማየት አልፈልግም። እንደሚጨርሱኝ ገብቶኛል። ፊት ለፊቴ ላይ ተጋጥሞኛል። ዙሪያዬንም ከቦታል። የተራራ ዙሪያው ላይ ቁጭ ብሎ በሬ የለመለመ ሳር እየጨረሰ እንደ በሬ ናቸው፣ ያስፈራሉ፣ አይቻለሁ ብሎ ወደ መልእክተኞችን ወደ ባሊአም ላከ ይላል። ዛሬ ላኪውም ተላላኪውም ኢየሱስ ይወገዋል። አረ በኢየሱስም ይወገዋል። እስኪ ተወገበላ። እግዚአብሔር እንዲህ ይለኛል፣ በጅብ የሚመሰራ መንፈስ ይመታል አለ። በጅብ የተላከ መንፈስ ይወጋል። በጅብ ሌሊት የሚንቀሳቀስ ዛሬ ሌሊት ይሞታል። መልእክቴ ይሄ ነው። በጅብ የሚንቀሳቀስ ጠንቋይ ይሞታል። እስኪ ጠንቋዩ ይሞታል ባል። እሱን አሰናብተን ነው በረከትን ምን አስለቅቀው። እስኪ አሰናብቼ ነው የሚቀበለው ባል። ኢየሱስ ጌታ ነው። ምድራዊ ስልጣንም ጠንቋይን አይፈልግም፣ ሰማያዊ ስልጣንም ጠንቋይን አይፈልግም። ኢየሱስ ማን ነው? እስኪ አይፈልግም ባለው። ኢየሱስ ጌታ ነው። ከዚህ የተነሳ ባሊአም ወደ ባሊአም መልእክተኞችን ላካ። የሂሳብንም የምትፈልገውን ያክል ይከፈልልሃል፣ ብቻ አንተ እርገም ጨርስ። እነዚህ ሰዎች ፊቴ ላይ መጥቶ ዳግም እንዳላይ ሰፍሮ ያ ቦታ እንዳይቀመጡ ቅድሚያ በፍጥነት እንድጨርስ ብሎ መልእክተኞችን ላካ። መልእክተኞችን የምትፈልገው ነገር ሁሉ ይሰጣል፣ ወርቅ ብር ሁሉ እኔ ጋር አለ ብሎ ባሊያቅ የሞዓብ ንጉስ ላከ ይላል። በላከ ጊዜ ላይ መልእክተኞቹ ባሊአም ጋር ደርሶ እንዲህ አለው፣ ንጉስ ልኮልናል፣ የምትፈልገው ወርቅ ብር የምትፈልገው ነገር ሁሉ ላንተ ይሰጣል። ስለዚህ እስራኤላውያንን ብቻ ርገምና ጨርሳቸው። እስኪ እንዲሁ በዋዛ አይደለም የሚረገመው በሉት። እስኪ እኔ በሉት። እስኪ የክርስቶስ ደም በለው የተከፈለልኝ በለው ልጅ ነኝ በለው። ኢየሱስ ጌታ ነው። እንዲሁ በዋዛ የምትራገሙ ጠንቋይ የሚረግማችሁ ሰው አይደላችሁ። እኔንም ቢሆን እናንተንም ቢሆን ጠንቋይ መርገም አይችልም። ኢየሱስ ጌታ ነው። አፉ ይጣመማል በሉት። እስኪ የጠንቋይ አፉ ይጣመማል ዛሬ ምሽት ላይ። ኢየሱስ ማን ነው? ይጣመማል በሉት። ከዛ በኋላ ረግማለሁ ብሎ እሺ ብሎ ተቀብሎ መልእክተኞቹንም አሰናብቶ ከዛ በኋላ አያው ላይ እቃውን ጭኖ ለመራገም ወደ እስራኤላውያን ባሉበት ስፍራ ይዞ አያው ላይ እቃ ጭኖ ባሊአም ብሩን አይቶ ወርቁን አይቶ ታንጓግቷል። ይሄ ብር ማምለጥ የለብኝም፣ ይሄ ገንዘብ ማምለጥ የለብኝም፣ ጨርሼ እመጣለሁ ብሎ ሲሄድ የእግዚአብሔር መልአክ ከፊቱ ቀደመ። እስኪ የእግዚአብሔር መልአክ ይቀድማል በሉት። የእግዚአብሔር መልአክ ቀደመ። የእግዚአብሔር መልአክ ከፊት ቀድሞ ቆመ። ከዛ በኋላ የእግዚአብሔር መልአክን በመጀመሪያ ያየችው አያነች። እግዚአብሔር ጠንቋዩን ሲንቅ አያውን አይን ይከፍታል ማለት ነው። በአያ ይገጽጻል ይላል እዚህ ቦታ ላይ። ልክ እንደ ሐሰተኛ አስተማሪዎች የባሊአም የዮሴፈር ልጅ እንደ ባሊአም ጅል ነው የሚባለው። እንደዚህ አይነት ሰዎች እግዚአብሔርን መንገድ ጥሶ ለመሄድ የሚሄዱ ጅል ወይም የሐሰተኛ አስተማሪዎች የሚባሉ የጅልነት መንፈስ ያለበት ይላል መጽሐፍ ቅዱስ። ጅላጅል ነው፣ ለመርገም ነው የሚሄደው። እግዚአብሔር የመረቀውን ሕዝብ በኪዳን በታምራት ከግብጽ ያወጣውን ሕዝብ ቀይ ባህርን እንደ ግርግዳ አቆሞ ያሻገረውን ሕዝብ በቀላሉ ለርግሜ ጨርሳለሁ፣ ፈርዖንና የፈርዖን ሰራዊትን አለ የሚባሉትን በኤርትራ በቀይ ባህር መካከል ላይ እንዲሰመጡ አድርጎ በድል አሻገረው። ወደዚህ መጥቶ
በዮሴፍር ባለዓም ላይ ሊራገም ባሊያቅ ሐሳቡን ሊያሳካ አልቻለም። ሄዳ ከፊት ለፊት መልአኩ ሲያየው መልአኩ አያይቱ አየች፣ ባሊዓም አላየም። ለካ እግዚአብሔር የአያይቱን አይን የከፈተው አያው ምን ሊያረጋው ነው? ለካ አይን ከተከፈተ በኋላ ከፊቴ ያለውን የእግዚአብሔር መልአክ አታይ ምን ልትል ነው? ለካ አያው። ከዛ በኋላ ወደው ተመለከተች አያይቷ መልአክን ሰይፍ የያዘ መልአክ ቆሞ አየችና ባሊዓም አሁን መንገዱን ፊት ለፊት እየሄደ ሳለ አያዋ በመንገዷ ቀጥ ብላ እየሄደች ሳለ መልአኩን ካየች በኋላ አልሄድም አለች። ሰይፍ የያዘ መልአክ ታየች። ከዛ በቃ አየች በኋላ ባሊዓም እንዴ አትጅም ብሎ እንደገና በበትሩ ደበደባት። ሲደበድባት እንደገናም አልሄድም አለች። ወዲያ አላ አለች። ፈገፈገች እንደገና። ከዛ በኋላ እምብ እያለችም እንደገና መታት። ከዛ በኋላ መሬት ላይ ቁጭ አለች። እምብ ብላ እንደገና ሲመታት በዚህ መንገድ መሄድ ስለማልችል ብላ ወደ ማሳ በኩል ገባችው። ወደ ማሳ በኩል ገብታ አያይቷ እዛ ውስጥ ላይ ማሳ መካከል ላይ ቁጭ ብላለች። እንደገና እየደበደባት አመጣ። ወደ መንገዱ በአንድ መንገድ ብቻ ነው የሚሄደው። እንደገና የባሊዓምን እግር ግንድ አጠገቡ ላይ ያለና እዛ አካባቢ ላይ ያለው ግንድ ላይ የባሊዓም እግር ተጣሞ በአያይቱ እግር ላይ ተጣሞ እዛው ጸጥ አለ። እንደገና ተናዶ ሲመታት እንዲህ አለ፣ ባሊዓም ሆይ ከፊት ለፊት ሰይፍ የያዘ መልአክ አይታይምን? እኔ ስንት ጊዜ ላንተ ዕቃ ተሸክሜያለሁ፣ ለምንድን ነው እኔን የምትደበድበኝ? አለችው አያይቱ። ከዛ በኋላ ፊት ለፊት ላይ ሲያየው አይኑም ኢየሱስ ሲከፈት አይኑ ተከፍቶ ከዛ የሚያየው ሰይፍ የያዘ መልአክ ነው። ተንበረከከና ለና ንሳ መግባት ሲጀምር ከዛ በኋላ የተመረቀ ህዝብ ነው፣ ምሩቅ የሆነውን ህዝብ እንዳትረግመው፣ ሂድና መርቀት ትመለሳለህ፣ ማይልን ትሄዳለህ፣ ግን መርቀት ትመለሳለህ አለ። እሺ ከዚህ በኋላ አንተ ያልከውን አደርጋለሁ። ተንቀጥቅጦ ማለት ነው። ቀጥ ብለህ ለመመረቅ ነው የምትሄደው። ቀጥ ብለህ መርቃቸው ተመለስ እንጂ እንዳትረግማቸው ስለው እሺ አለውና ባሊዓም ቀጥ ብሎ ወደ እስራኤላውያን ሰፈር እየሄደ ከዛ በኋላ ሐሳብን ለማስቀየር ባሊያቅ የሚባል የሞዓብ ንጉስ እንደገና የበለጠው ነገር ይከፈልልሃል፣ እባክህ እነዚህን ጨርሳቸው አለ። ጠላቶች ዛሬ 3 ጊዜ ይሞክራሉ፣ የመጨረሻ ይወድቃሉ። ጠላቶቻችሁ 3 ዙር ለመርገም ይነሳሉ። እግዚአብሔር መርገማቸውን ወደ በረከት ይቀይርልሻል። 3 ጊዜ ነው ሞከረው። እግዚአብሔር ይሄንን ህዝብ መርቅ ብሎኛል ስለው ከዛ በኋላ ግድ የለም ባሊዓም የፈለከው ነገር አደርጋለሁ፣ አንተ ብቻ ሂድና እዛ የሚሰዋበት ቦታ ሁሉ ላይ አንተ ብቻ ታያለህ፣ ሐሳቡን ይቀይራል፣ እግዚአብሔር ሊቀይር ይችላል። አንተ ብቻ እኔ ያልኩትን መስዋዕት ተቀበል፣ ብቻ የሚሰጠውን ገንዘብ ተመልከት፣ ወርቁን ተመልከት፣ ይሄንን ህዝቡን ለመጨረስ አንተ ዝም ብለህ ሂድ፣ ለመርገም ሂድ ዝም ብለህ እያለ እንደገና ብር እየጨመረ 3ቱም ቦታ ላይ ሰውየው መመረቅ ጀመረ። ዛሬ ጠላቶቻችሁ የረገመ ሁሉ ወደ ምርቃት ተቀይረዋል። አረ ሟርተኛ፣ ደጋሚ፣ አስመተኛ፣ ጠንቋይ የረገመ ሁሉ ወደ በረከት ተቀይረዋል። እስኪ ወደ በረከት ተቀየረ በለው። መሰዊያ የለመደው ደም ያፈሳል፣ ግብር ይገብራል፣ ገንዘብ አዘጋጅተዋል፣ ወርቅ አዘጋጅተዋል፣ ይገባል ብቻ ይርገምልኝ ጨርስልኝ እየተባለላችሁ ያላችሁ ሰዎች እያሳደሱ ያሉ ለዚህ ወርና ለቀጣይ ወር ተዘጋጃ ጽዋው ተደፍተዋል። አሜን አሜን። ጽዋው ተደፍተዋል። አራባጋዶ ጽዋው ተደፍተዋል። ሸለቆ ውስጥ ቢሆን ጉርጋድ ውስጥ ቢሆን ተራራቢ ውስጥ ቢሆን ባሊዓም አልቻለም፣ ለመርገም አልቻለም፣ ለማጥፋት አልቻለም፣ ታሪካቸውን ሊያበቃላቸው አልቻለም። ገና ከእስራኤል ኮከብ ይወለዳል። እስኪ ገና ይወለዳል በለው አለ። ኮከብ ይወለዳል። ሞዓብን ሚዛን 4ቱንም ማዕዘን ይመታል። እንዴ የእኔን ጭራሽ ሊያስመታ ነው እንዴ ሰውየው አለው። እንዴ እኔን ራሴን ሊያስመታ ነው አለ። አዎ 4ቱንም አቅጣጫውን ማዕዘኑን ይመታል። ኮከብ ይወለዳል። ከኮከቡ ደግሞ ጭማሬ ንጉስ ይወለዳል። መሲሁ ኢየሱስ ክርስቶስ ይወለዳል። ከዳዊት ዘር ይወለዳል። ምኑን አይተ ነው? ገና ይጨምርብሃል። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። አሜን አሜን አሜን። ጠንቋይ ግራ ሲጋባ እናንተን መርቆ ይሸኛል። እስኪ መርቆ ይሸኛል በሉት። ይኸውላችሁ እኔንና እናንተን እንዲሁ እንደ በዋዛ የምንራገሙ ሰዎች አይደለም። እኛን ማንም ሊረግመን አይችልም። እስኪ አይችልም በለው። አይችልም በለው። አይችልም በሉት። አይታችሁ ከሆነ እዚህ ቦታ ላይ
የሚናገረው እግዚአብሔር ቃል የሚናገረው ነገር ካያችሁ ይሄ ባሊአቅ መጨረሻ በእስራኤላውያን እጅ ነው የተገደለው። ኢያሱ መጽሐፍ ላይ ሲናገር ምዕራፍ 13 ላይ 22 ከቁጥር ላይ ሲናገር በእስራኤላውያን እጅ ተገደለ ይላል። መጨረሻ አልቃነስል ማለት ነው፣ አልመለስል ማለት ነው። የእግዚአብሔርን ሐሳብ ጥይሶ እንደገና ወደ ተንኮል ሲመለስ ማለት ነው። በመጨረሻ በእስራኤላውያን እጅ ላይ ባሊአም ተገደለ ይላል። ብዙ ጊዜ እግዚአብሔር አምላክ አይታችሁ ከሆነ ጠንቋዮች ለመመለስ የማይፈልጉ ሰዎች አላቸው። ጠንቋዮች የማይመለሱ ይው በተለያየ ጊዜ እየቀየራ የሚላላኩ ዛሬ ስራቸው ፈረሰ። እስኪ ፈርሷል በሉት። አይሰራም ባለ እስኪ ለወርቅ ለገንዘብ ለዝና ለምድራዊ እርካታ ብቻ የሚኖሩ እነዚህ የባሊአም መንገድን የሚመርጡ የባሊአምን ህይወት የሚመኙ ለባሊአም ልክ ህይወት የሚሰጡ ልክ ለነሱ እንደሱ ተመሳስሎ የሚኖሩ ከእግዚአብሔር ተግሳጽ መንገድ የማይመለሱ አሉ። ዘንድሮ እግዚአብሔር ይለየዋል። አረ ይለየዋል። አሜን ነው። እስኪ እግዚአብሔር ይለያል በሉት። የጠማማን መንገድ የሚመርጡ ጠማማ እግዚአብሔር የማይወደውን ነገር የሚያረጉ ከእግዚአብሔር መንገድ የራቀውን ነገር የሚያረጉ ስራቸው እቅዳቸው አላማቸው ምድራዊ ናቸው። መጽሐፍ ሲናገር የአሕዛብ አማልክቶች አጋንንቶች ናቸው ይላል። መዝሙር ዳዊት 95 ላይ የአሕዛብ አማልክቶች ምን ናቸው? አጋንንቶች ናቸው። እስኪ አጋንንቶች ናቸው በሉ። ስለዚህ የአሕዛብ አጋንንቶችን የሚያመልኩና አማልክታቸው አጋንንት ከሆነ ብርሃን ከጨለማ ጋር ምን ይብረት አለ? የአሕዛብ አማልክት አጋንንት ናቸው ከሆነ አጋንንትን የሚያመልኩ ዘንድሮ ኢየሱስ ይጠርገዋል። አንድ ምስራች ለዚህ ሰምቻለሁ። ይሄ ወር እስከ መጨረሻ ድረስ የሆነ ታምራቶች ይገናኛሉ። የባሊአም ሟርት ወደ በረከት ይቀየራል። ያዛችሁ ነገር ይለቀቃል። የዋጣ ዘንዶ ይተፋል። የዋጣ አውሬ ይተፋል። እንዲህ ብሎኛል። የእናንተ ነገር ላይ እጁን የከተተ ባሊአም ዛሬ ይዋረዳል። ባሊአቅ ይዋረዳል። አይታችሁ ከሆነ ዘጸአት ምዕራፍ 7 ላይ እንደሚናገረው ፈርዖን ጠንቋዮችን አመጣ ይላል። ጠንቋዮችን ሰበሰበ ይላል። እነዚህ ጠንቋዮችን ሰብስበው የመጀመሪያ ጊዜ ላይ ከአሮን ጋር አብሮ በነበረበት ጊዜ ታምራትን ለመቀጠል ቀጠሉ። ታምራትን ለማድረግ የቀጠሉበት በትር እባብ ሆነች። ሰብስቦ የነሱ በትር እባብ ሆነች። ከዛ የአሮንም እባብ ሆነች። ከዛ በኋላ ምን ሊሆን ነው? የነሱም እባብ ሆነ፣ የአሮንም እባብ ሆነ። ከዛ በኋላ ምን ሊሆን ነው? የአሮን በትር ምን አረገችው? ዋጣችሁ። አያችሁ፣ ሰይጣን አንድ እርምጃ ብቻ ነው የሚንቀሳቀሰው፣ ሁለተኛ እርምጃ አይንቀሳቀስም። ኢየሱስ ማን ነው? የነሱ መዋጥ ቻለ እንዴ? ከዛ በመቀጠል ደግሞ ውሃውን ወደ ደም ቀየረው። ከዛ ደግሞ ሙሴ ወደ እነሱ ውሃውን ወደ ደም ከቀየሩ በኋላ ሙሴም ከቀየረ በኋላ እነሱም ቀየሩ። ከዛ በኋላ ምን አደረገው? ሙሴም ውሃውን ወደ ደም ከቀየረ በኋላ ደሙን ወደ ውሃ ቀየረ። እነሱ ግን አልቻሉም። እስኪ አንድ ስቴፕ ብቻ ነው የሚሄደው በሉት። ሁለተኛ ስቴፕ ላይ ይሸነፋል በሉት። ስለዚህ ነው የሐሰትም አባት ሐሰተኛ ነው የሚባለው እነሱ። ስለዚህ አይችሉም፣ አቅም የላቸው፣ ዘልቆ አይሄዱም። ሰውን አሳልፎ የሰውን ደም የለመደ ግብር የለመደ ገንዘብ የለመደ በየሰዓቱ በየወቅቱ ምድሪቱ ሰላም ያሳጡ ዘንድሮ እግዚአብሔር ከምድሪቱ ላይ ይገለባብጣቸዋል። አረ እግዚአብሔር ከምድሪቱ ላይ ይገለባብጣቸዋል። የሰውን አይምሮ የያዘውን ይገለብጠዋል። የሰውን የልጆቹን የትውልዱን የቅዱሳንን አይምሮ የሚዋጋውን ዘንድሮ ይገለብጠዋል። አሜን ነው። ኢየሱስ ማን ነው? ኢየሱስ ማን ነው? እስኪ በቃል ነው የሚገለብጠው በሉ። በቃል ነው የሚገለብጠው በሉ። የእግዚአብሔርን ቃል ይዛችሁ ጠንቋይ ይዋረዳል። ሟርተኛ ይዋረዳል። ደጋሚ ይዋረዳል። ደብተራ ይዋረዳል። እንዲሁ አይደለም። እኔ አሁን እንዲህ አልፎካከርም። የሚፎካከረው በእግዚአብሔር ቃል ይዤ ነው የሚፎካከረው። ሰይጣንን የሚፎካከረው በእግዚአብሔር ቃል ነው። ሰይጣን አምላኪዎችን የሚፎካከረው በእግዚአብሔር ቃል ነው። ሕያውና የሚሰራ ከሁለት ሰይፍ ይልቅ ከሁለቱም በኩል ከተሳለው ሰይፍ ይልቅ የተሳለ ጅማትን ቅልጥምን ነፍስን መንፈስን ስጋን እስኪለይ ድረስ ይወጋዋል። በዚህ ቃል ይተማመናለሁ። በዚህ ቃል ሰራዊቶች የጨለማው ይጠፋሉ። የሞራ ገላጭ ጭፍራ ይመታል። የሙታን ሳቢ መንፈስ ይወጋል። ለዚህ ቀን ለዚህ ምሽት የተመደበ ይገለበጣል። አንዳንድ ሰዎች አይታ ቃል ሳትይዙ ቃል አይምሮ ላይ ሳታሰላስሉ ሰይጣንን መዋጋትና ማሸነፍ ከባድ ነው።
የበለጠ ነገር ጠላት ደግሞ እናንተ ላይ የሆነ ነገር እንዳ ቃል መያዝ አለባቸው። አንብቡና አንድ ጥቅስ ቢያንስ ያዙና አሰላስሉ። ሰይጣንን ለማጥቃት ስትፈልጉ የሰይጣን አምላኪዎቹን በየጊዜው የናንተ ኑሯችሁን ሁሉ ጊዜ ስማችሁን እየጠራ የሚያስሟርተው እናንተ ላይ የሆነ ነገር ለማድረግ የሚፎካከረው ነገራችሁ እንዳይሳካ እየተገዳደረ ያለው እንደ ባሊዓም አይነቶችን ለመበቀል ቃል ይዛችሁ ከዚህ ሌሊት ጀምሮ ለመበቀል ትንቀሳቀሳላችሁ። እስኪ እንቀሳቀሳለሁ በሉ። ቃሉን በመያዝ መንፈስ ቅዱስን በመሞላት እለት ከእግዚአብሔር ጋር ህብረት በማድረግ ሰይጣንንና የሰይጣን አምላኪዎችን ትደመስሳላችሁ። ይደመስሳሉ በሉት። መጽሐፍ ሲናገር እንደ ዲያብሎስንም ተቃሙ ከናንተ ይሸሻል፣ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል። ንቁም ባለጋራ ዲያብሎስን ተቃውሙ እንደሚያገሳ አንበሳ ይዞራልና። ኢየሱስ ማን ነው? የሚዞረውን እግዚአብሔር ዛሬ ይመታዋል። ሌሊቱ እኮ ነው የሚዞረው። ምን እየረጫ እንደሚዞር ታውቁታላችሁ? በበራችሁ ላይ ምን እንደሚሰራ ስማችሁ ላይ ፎቶዋችሁ ላይ የተንከባለላ የሚንቀሳቀሱ ዘንድሮ እግዚአብሔር ያዋረዳቸው፣ በእግዚአብሔር ጉልበት ይመታል። አሜን ነው፣ አሜን ነው። ኢየሱስን ይዛችሁ ከሙታን ድል አድርጎ የተነሳውን መቃብሩን ፈንቅሎ የተነሳውን ሞት ሆይ መውጊያ የታለ፣ ሲኦል ሆይ ድል መንሳት የታለ ያለውን ኢየሱስን ይዛችሁ እንደነይነት ባሊዓም አይነቶችን ዘንድሮ በተሰጣው ስልጣን ትገለብጣላችሁ። እስኪ ገለብጣለሁ በሉት፣ ይገለብጣለሁ በሉት። መጨረሻ 3 ጊዜ ባሊዓም ባረከ ይላል። ግራ ተጋባና ባርኮት መጣ። የእግዚአብሔር መንፈስ በማን ላይ መጣ ይላል? ባሊዓም ላይ መጣ። አፉን ምን አረጋው? ቀየረው። እግዚአብሔር አፉን ነው የሚቀይረው። ኢየሱስ ጌታ ነው። አንደበቱን አፉን ቀየረና ሰውዮ ቆሞ የሰወለት ያ ባሊዓም የሰወለት በሬዎች እያለ ያረደለት በሬዎች እያለ ያረደለት ደግሞ ያ በጎች እያለ ሰውዮ ወርቁንም ገንዘቡንም ትቶ እግዚአብሔር ማኑን ቀየረ። ዛሬ የጠንቋይ ማኑ ይቀየራል። ኢየሱስ ጌታ ነው። ዋናው ሲቀየር ምርቃት ላይ ጀመረ። ብዛ ውራስ አልፈይድ አሶሪን ጨርስ ባሊዓቅንም ጠርሚስ ሂድ፣ ምንም አይገድብም፣ ወደ ካናን ግባ፣ መጨረሻም እኔንም ግደል አለው። ኢየሱስ ማን ነው? ሃሌሉያ። ሟርተኛ በህይወት እንዲኖር አትፍቀዱ። እስራኤል ላይ ሟርት አይሰራም፣ ያዕቆብ ቤት ድግምት አይሰራም ብለዋል። ጠንቋዩ ራሱ እኮ ነው ይህንን ቃል የተናገረው። ባሊዓም ራሱ ነው እስራኤል ላይ ሟርት አይሰራም፣ በያዕቆብ ቤት ድግምት ሰውየው አፉ ተቀይሮ ሲሎ ቁጭ አድርጓል። ዛሬ የሆነ ነገር በእናንተ ላይ ይሆናል። በእናንተ ቤት ላይ ሟርት አይሰራም፣ ድግምት አይሰራም። እስኪ አይሰራም በሉት።